በስደት ዓለም ላላችሁ ይጠቅማችኋል ይሄ መረጃ ማለት ብዙ አመት ሰርታችሁ ለፍታችሁ ደክማችሁ ካለምንም ነገር እንደው የምትቀሩበትን ምክንያት ልንገራችሁ። ሰላም ሰላም፣ ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ውድ ኢትዮጵያውያንና ኤርትራውያን ሰላማችሁ በያላችሁበት ብዝት ትርፍ ይበልኝ። ለዚህ ቻናል አዲስ ከሆናችሁ ግን ሰብስክራይብ ማድረጋችሁን አትርሱ። የደወል ምልክቱን ኦን ማድረጋችሁን እንዳትረሱ። ቆይቻለሁ፣ ያው ከጠፋው ዛሬ ብቅ ብያለሁ ማለት ነው። ይጠቅማችኋል በስደት ዓለም ለምትኖሩ። እኔ ያጋጠመኝን ነገር ነው ዛሬ ልነግራችሁ የፈለኩት፣ የገጠመኝን ነገር ነው። ያው ይሄ ብዙ ነገሮች እስካሁን ነገር ይገጥመናል እናያለንም። አንዷ ጓደኛዬ ስደት ላይ ሰርታለች 8 አመት ማለት ነው። ስደት ላይ 8 አመት ስትሰራ ግን ገና መጀመሪያ ስትሰራ ይሄ ነገር እንደሚፈጠር እኔም ነግሬያት ነበረ። ግን እንዳልኩት እኔ ያው መጨረሻው አላማረም፣ ተፈጠረ። የተፈጠረውም መጀመሪያ ላይ ስደት ሳትሄድ በፊት ጓደኛ ነበራት። ለወደፊት ሊጋቡ ቀለበት አስረው ቤተሰብ አስተዋውቃው ጨርሳ ስመጣ ልትጋባ ቤት ለመስራት ተነጋግረው ከሱ ጋር የሄደችው ወደ ስደት ማለት ነው። ዱባይ መጣች። ዱባይ እየሰራች እያለ እኔ ታይ አትላኪ ብር ለሱ፣ ምክንያቱም ለሱ የእውነተኛ እንትን ነው የምነግራችሁ፣ ለሱ ብር አትላኪ። ምክንያቱም እናትና አባት የበላውን ቢበላም ችግር የለውም። ቀለበት አስረው ምናምን ሄደችው። ከሄደች 8 አመት ምናምን ሰርታለች ዱባይ ማለት ነው። ግን ያን ለኔ ስጠይቃት ለማን ነው የምትልኪው ብሩን? ለቤተሰብ ነው የምትልኪው ወይስ ለሱ ነው የምትልኪው ብዬ ስጠይቃት ያለችኝ አይ እንዴ ባለቤቴ እኮ ነው እንዴ ቀለበት አስረናን ቤተሰብ አስተዋውቂያለሁ ልንጋባ ነው እንዴት ይከዳኛል? ስለዚህ ለሱ ነው እኔ ብር የምልከው አለችኝ። ታይ ለሱ አትላኪ፣ ምክንያቱም እናትና አባት የበላውን ቢበላም አንደኛ እናትና አባት እንኳን የማይበሉትን ቢበሉትም ራሱ መከራይተው ያሳደጉ ናቸው። ችግር የለውም ይሻላል። ሌላ ወንድ ከሚበላው እናትና አባት የበላውን ቢበላ ይሻላል። 8 አመት ሙሉ እንግዲህ ቀላል አይደለም። ሰርታ መከራይታ እሱ ቤት ሰርቶ ጠበቃት። ቤት ሰርቶ ጠብቋት ግን ምን አደረገ? ሌላ ወንድ ሴት ያዘ። ሌላ ሴት ያዘ። ኢሞን ጠልፋ ነበረ። ኢሞን ከጠለፈች በኋላ ምንድነው ያደረገችው? ከልጅቱ ጋር ያለውን ነገር ሲያወሩ ምናምን ከሷ ጋር ይደርሳታል ማለት ነው። አላመነችም ነበር። እኔ ስመክራት ከመጀመሪያው ቤተሰብ እናትና አባት ሰርቶ ይጠብቅሻል፣ እሱም እየሄደ መከታተል ይችላል፣ አትላኪ ለሱ አልኳት። ያ ምንድነው እናትና አባቷ ግን ያንን ያህል አይበሉትም ነበር፣ ይሻል ነበር። እሷ መከራዋን አይታ 8 አመት የሰራችው ገንዘብ አሁን ምን ሆነ? እሱ ምንም ሳይደክም እኩል ተካፈለ ማለት ነው። እሱ ምንም ድካም ሳይኖረው ስንት መከራ ያየችበትን የ8 አመት ድካሟ የተወደቀ ምንም ሳይ። ሌላው ነገር ደግሞ ማለት ነው በስደት እየኖራችሁ ኢቃማ ያላችሁ በውጭ የምትሰሩ ኢቃማ ያላችሁ በራሳችሁ ኢቃማ ያላችሁ በውጭ የምትሰሩ ልጆች ማለት ነው ከዛ ሀገር እንትን ማውጣት ትችላላችሁ። ደፍተር ማውጣት ትችላላችሁ። ቡክ ማለት ነው። የባንክ አካውንት ማውጣት ትችላላችሁ። ባንክ ደፍተር ከፍታችሁ እዛ ሴብ ያርጋችሁ ቆጥባችሁ ኢቃማ ያላችሁ ነው። የሌላችሁ አትችሉም። ግን በውጭ የምትሰሩ ማለት ውጭ ላይ ኢቃማ የራሳችሁ ኑሯችሁ የምትሰሩ እዛ ሴብ አድርጋችሁ እዚህ የሚሰራላችሁ ሰው ትክክለኛ ሰው ካጣችሁ እዛ መክፈት ይቻላል። አካውንት ከፍታችሁ እዛ ሂሳብ ከፍታችሁ ማለት ነው። ደፍተር አውጥታችሁ እዛ ብራችሁን ሴቭ ታደርጉና ልክ ኢትዮጵያ ልገቡ ስትሉ ትንሽ ወር ስታስቡ ኢትዮጵያ ለመግባት ስታስቡ ብራችሁን ትልካላችሁ። አንደኛ ምንዛሬ እየጨመረላችሁ ነው የሚሄደው። እዚህ ጋር የላካችሁት ገንዘብ ባንክ ቤት የተቀመጠው እየወደቀ ነው የሚሄደው ካልተሰራበት። ባንክ ቤት ያለው ዝቅተኛ ነው የሚሆነው፣ ምክንያቱም ሁሉ ነገር እየጨመረ ስለሚሄድ ማለት ነው። እዛ ካስቀምጣችሁት ግን ኢትዮጵያ ስትመጡ ጨምሮ ስለሚጨምር ልክ ስትልኩት ደግሞ እዛ ያለው በምንዛሬ ጨምሮ እዚህ ደግሞ የምገዙት አንድ አይነት ስለሚሆን በዛ
ለውጥ ታገኛላችሁ ማለት ነው። አሪፍ ነው። አንደኛ ሴቭ ታደርጋላችሁ እዚህ የሚይዝላችሁ ገንዘብ ካጣችሁ ማለት ነው። ሌላው ነገር ደግሞ አካውንት ካላችሁ በአካውንታችሁ ሴቭ አድርጋችሁ አጠራቅማችሁ ልክ ኢትዮጵያ ስትመጡ የተሰራ ቤት መግዛት ይቻላል። ኮንዶሚኒየም መግዛት ይቻላል። የፈለጋችሁትን ነገር መግዛት ትችላላችሁ። ግን እናንተ አካውንት ካላችሁ ኢትዮጵያ ውስጥ ስትሄዱ ከፍታችሁ ከሆነ እዛ መላክ አንደኛ። ሁለተኛ ነገር ደግሞ ከሌላችሁ ከኢትዮጵያ ሄዳችሁ ምን እንስራ ብላችሁ መጨናነቅ ሳይሆን መጀመሪያ ማወቅ ያለባችሁ የሰራችሁትን ገንዘብ እንዴት አድርገን ነው ሴቭ አድርገን መቆጠብ የምንችለው። ለእናት ለእህት ለወንድም ዝም ብላችሁ የምትሰሩትን ለበዓልም ይሁን ለማንኛውም ቀን በተለያዩ ቀናቶች እኔ እውነት ልንገራችሁ ሚዲያ ላይ ብዙ ነገር አስተምሮኛል። እኔ በፊት ስከታተል ማለት ነው ልንገራችሁ። ለማንኛውም ለፈለጋችሁት ሰው ማለት ነው ዝም ብላችሁ ትልካላችሁ። ከዚህ መታችሁ ግን ኢትዮጵያ ውስጥ ስትገቡ ማለት ነው ለዛ ለወንድምሽ ለዛ ለእህትሽ የላክሽው ገንዘብሽ ስትመጪ ያ ይልከሽልኝ ነበር እኮ ባንቺ ስትጠቀም ነበረ ማንም አይልሽም። ሲኖርሽ ነው የሚወድሽ ወንድምሽ እህትሽም የምትወድሽ ሲኖርሽ ነው። ካለልሽ እመኚ ልንገርሽ እዛ ስረጃቸው የነበሩ ቤተሰቦችሽ ዛሬ ላይ ከመጣሽ አይወዱሽም። 100% ልንገርሽ። አንቺ ማወቅ ያለብሽ ለእናትና አባትሽ አትላኪ እያልኩ አይደለም። ለእናትና አባትሽ ግን በዓል ሲሆን በጣም የከፋ ነገር ሲሆን አልፈሽ ለእናትና አባትሽ መላክ አለብሽ። ግን ወንድሜ እንደዚህ ከሆነ ለወንድምሽ ትልኪያለሽ፣ እህቴ እንደዚህ ሆነ ለእህቴ ትልኪያለሽ። ስትመጪ ግን አንቺን ዙሪያ ራሱ አያዩሽም። 8 ቀን ራሱ አይዙሽም በር ከሌለሽ። እውነቱን ልንገርሽ ያጋጠመኝን ማለት ነው እኔ 100% ልንገርሽ። ብልጥ ከሆንሽ ማለት ነው ለራስሽ ወቂበት የስደት እህቴ 100% ልንገርሽ እወቂበት። የምታቂበት እንዴት ነው? ብርሽን በመያዝ ብርሽን የምትይዥው እንዴት ነው? እናትና አባትሽ መስራት የሚችሉ ከሆነ ሰርተው እንዲጠብቁሽ ለነሱ ትልኪያለሽ። የማይሰሩልሽ ከሆነ ደግሞ በአካውንትሽ ሴቭ አድርገሽ በአካውንትሽ ትልኪና ስትመጪ ወይ ቤት መግዛት ትችያለሽ። የተሰራውን ችግር የለውም። ቦታ መግዛት ትችያለሽ። መስራት ያለብሽን ገበያ መክፈት ትችያለሽ። ብርሽን ሴቭ አድርገሽ ማጠራቀም። ምን ትምህርት አትወስጂም? አሁን ብዙ ሚዲያ ላይ ትምህርቶች አሉ። ብዙ ልጆች እያየን ነው እንደዚህ እየደረሳቸው። ከነሱ ለምን አትከታተይም? ለምን እነሱን አታይም? ብዙዎቹ እኮ እየተበሉ ነው ያሉት እና ከነሱ ለምን አታይም ብዬ ስነግራት አይ ውድ ባለቤቴ እኮ ነው። አንዳንዴ ሴቶች ስናፈቅር ችግር አለብን። 100% ልንገራችሁ እናምናለን። በጣም እናምናለን። ችግር አለብን ሴቶች ልንገራችሁ እናምናለን። ያን ምክንያቱም ምንድነው የምላችሁ ልነግራችሁ የምችለው እሷ ሙሉ በሙሉ ለወደፊት ባሌ ነው ብላ 100% ስላመነች ይሄን ስላት ልታምነኝ አልቻለች። ታያት ላኪለት ይጠብቅሽ፣ ቀለበት ብታስሪም ይጠብቅሽ፣ ችግር የለውም ስትሄጂ ትጋቢያለሽ፣ ግን እናትና አባትሽ ጋር ገንዘቡ ይቀመጥ አልኳት። ስትመጣ ግን ምንም ነገር የጠበቃት የለም። ቤት ተሰራ ተባለች። ያ ቤትም ለሁለት ተከፈለ ማለት ነው። እሱ ግን ምንም ሳይደክም ቁጭ ብሎ ማለት ነው። አስባችሁታላ? ስለዚህ እኔ ልላችሁ የምፈልገው ያው ብዙ ጊዜ ሚዲያ ላይ ያው ይነገራል። ስለዚህ ብልጥ መሆን አለባችሁ። ስደት ከተሰደርን አይቀር እራሳችን ማወቅ አለብን። ለማን ነው የምንልከው? ምንድነው የምንሰራው? የሰራነውንስ ገንዘብ እንዴት አድርገን ነው መቆጠብ የምንችለው ብላችሁ ማወቅ አለባችሁ። 8 ዓመት ሰርታችሁ 15 ዓመት ሰርታችሁ ድጋሚ ስደት የምትሄዱ አላችሁ። ድጋሚ ስደት አያስፈልግም። 8 ዓመት ከሰራን 15 ዓመት ከሰራን የሰራንበትን ያንን ወይ ቤት መስራት አለብን። ያሰብነውን ነገር ወይ ለገበያ መክፈት አለብን። ጥሩ ነገር አስበን አቅደን አልመን መስራት አለብን። አብዛኞቻችን ደግሞ ኢትዮጵያ ሄደን ምን እንሰራለን፣ ምን ስራ ይኖራል ብለን የምንጨናነቀው ሰዎች አለን። ግን ኢትዮጵያ ሄደን ምን እንሰራለን ብላችሁ እና እኔ የምላችሁ ነገር ማለት ነው ኢትዮጵያ መኖር ይቻላል አይኖርም ለሚሏችሁ አትስሟቸው ማለት ነው። እድሜያችሁ አንደኛ እየሄደ ነው፣ ሁለተኛ ደግሞ ስራ በጣም እየተጎዳችሁ ነው። እዚህ መታችሁ ብዙ ነገሮች ማድረግ አትችሉም። ልጅ መውለድ ሊከብዳችሁ ይችላል። ብዙ ነገሮች አሉ፣ ምክንያቱም በስራ እዛ ስለምንጎዳ ማለት ነው። ስለዚህ ኢትዮጵያ ውስጥ ልምጣ ወይ ብላችሁ መጠየቅ ሳይሆን ራሳችሁ ብሩን ሴቭ አድርጋችሁ ለመምጣት ነው መሞከር። ምክንያቱም ወንድም ስጠይቅ እህት ስጠይቅ ልምጣ ወይ ብዬ ስጠይቅ ምንድነው የሚሉት? አይ የኢትዮጵያ ኑሮ ስለሚያስጠላ ከሱ ብትኖሪ ነው የምንመርጠው።
ማን እንደ ሀገር የሚሆን ነገር የለም። የሰው ሀገር የሰው ነው፣ የሰው ቤት የሰው ነው። የሚጠቅምሽ የማን ነው? የራስሽ ቤት የራስሽ ሀገር ነው የሚጠቅምሽ፣ እኔ ብዬ የማስበው በራሴ ማለት ነው። ስለዚህ እናንተ ኢትዮጵያ ተገብቶ ምን ማድረግ ይቻላል? ብዙ ነገር መስራት ይቻላል። ብር ከያዛችሁ ብዙ አይነቶች ብዙ ነገሮች ስራ ይሰራሉ። ብዙ ነገሮች መስራት ትችላላችሁ። በብዙ አይነት መንገድ መሰራት የምትችሉበት መክፈት የምትችሉበት ነገሮች አሉ። መክፈት ትችላላችሁ መታችሁ ማለት ነው። ግን መጀመሪያ እንዳልኳችሁ መጀመሪያ ብራችሁን ሴቭ አድርጋችሁ መያዝ አለባችሁ። ያን ምንድነው መስራት ሰርቶ የማይጠብቃችሁ እንዳልኳችሁ ሰው ባይኖርም ሴቭ አድርጋችሁ እናንተ በአካውንት ይዛችሁ ከመጣችሁ የተሰራ ነገር እዚህ ቤትም ይሁን መግዛት ትችላላችሁ። መታችሁ መስራት ትችላላችሁ። ገብቷችኋል? እንደዛ ማቀር ትችላላችሁ። ግን ኢትዮጵያ ውስጥ አትምጡ፣ አረ ያስጠላል ኑሮ ለሚላችሁ ነገር ማለት ነው ብር ይዛችሁ ከመጣችሁ 100% መኖር ትችላላችሁ፣ እንደማንኛውም ሰው ማለት ነው። ኢትዮጵያ ውስጥ ኑሮ ከባድ ነው፣ መኖር አይቻልም ምናምን እያሏችሁ እኔ የማውቃችሁ ስንቶች ጓደኞች አላችሁ ዝም ብላችሁ የምትኖሩ እዛ። ቁም ነገር ልንገራችሁ ማለት ነው። እኔ የማውቃቸው ብዙዎች አሉ። ኢትዮጵያ ያስጠላን እያሉ ነው። እንዴት ነው የምንመጣው? መምጣት የምንችለው? ኑሮ ያስጠላን፣ እንዴት መኖር እንችላለን እዚህ ለምደን? ብዙዎች የሚሉኝ አሉ፣ የሚጠይቁኝ። ግን 100% ማለት ነው መኖር ይቻላል። እውነት ልንገራችሁ ማለት ነው። መጀመሪያ እንዳልኳችሁ ደጋግሜ የምነግራችሁ ብራችሁን የሰራችኋትን እንደምንም ብላችሁ ሴቭ አድርጋችሁ ለመምጣት መሞከር ነው። ከዛ ውጭ ግን መኖር ይቻላል። እህትሽም ወንድምሽም ነይ ብላት አትመክርሽም። 100% ልንገርሽ፣ እዚህ ምን እያደረገች ነው? የራሷን ህይወት እየኖረች ነው። የራሷን ልጆች እየወለደች ነው። አንቺ ግን እሳ እድሜሽ እየሄደ ነው። ልጆች ሳትወልጂ እድሜሽ እየሄደ ነው። ሳታውቂው እድሜሽ ሄዶ ስትመጪ ግን ምንድን ነው የምትሆኚው? እድሜሽ ሄዶ መውለድ አትችይም። ከዛ በስራ ደክመሻል፣ ብዙ ነገር አሳልፈሻል። እዚህ መተሽ ግን መውለድ በኋላ አትችይም እድሜሽ ከሄደ በኋላ። እንደኔ 100% የምነግራችሁ በጊዜያችሁ ተጠቀሙበት። ሰርታችሁ ወደ ሀገራችሁ መምጣት ሞክሩ እንጂ ኢትዮጵያ መኖር አይቻልም ለሚሉት አትስሟቸው። እንደኔ የምነግራችሁ ነገር ማለት እኔ ስላየሁት ነው፣ ስላጋጠመኝም ነገር ነው የምነግራችሁ ማለት ነው። እና ቪዲዮ እየሰራው እንዳጋጣሚ ማብራት ደግሞ ስለጠፋ ነው ማለት ነው። እና ቪዲዮን ከወደዳችሁት ሼር ላይክ ማድረጋችሁን አትርሱ። በያላችሁበት ሰላማችሁ ይብዛልኝ። የምሰራላችሁ ቪዲዮ ካለ ንገሩኝ፣ እንሰራላችኋለሁ በኮሜንት ማለት ነው።